ሙስሊሞች ደስ ይበለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐኒፍ መልቲሚዲያዎች ነን። አዎ ሙስሊሞች ሁሌ ደስ ሊለን ይገባል። ለምን? ይህ ውድ ብርቅ የሆነውን ዲነል ኢስላምን አላህ ሱብሓነሁ ወተዓላ ስለሰጠን። ይህ ዲነል ኢስላም የሰፈር፣ የመንደር፣ የአንድ ብሔር፣ የአንድ ጎሳ፣ የአንድ ከተማ፣ የአንድ ሀገር አይደለም። ዲነል ኢስላም ዓለም አቀፋዊ ነው። የዲነል ኢስላም ዓለም አቀፋዊነት ከሚገለጽባቸው ከሆኑ መገለጫዎች አንዱ ደግሞ ሐጅ ነው። በሐጅ ጊዜ ከዓለም ሙስሊም ከምዕራብ፣ ከምስራቅ፣ ከሰሜን፣ ከደቡብ፣ ነጩ፣ ጥቁሩ፣ አረቡም፣ አጀሙም ሁሉም በአንድ ቦታ ላይ ለአንድ አምላክ ለአላህ ሁሉም የሚዋደቅበት፣ የሚንበረከክበት፣ የሚያለቅስበት ልዩ የሆነ ዓለም አቀፍ መድረክ ነው። ይህ መድረክ ደግሞ በየዓመቱ ሁሌ የሚደጋገም ነው። አይተናቸው ማናቃቸው፣ ተገናኝተን ማናቃቸው የሆኑ ልዩ የአላህ ኸልቆች ፍጥረቶች በሐጅ ጊዜ እናገኛቸዋለን። ቻይናዎች አጫጭሮች፣ አይናቸው ጠበብ ያለ፣ ቋንቋቸውን ማናቃቸው፣ አጠገባችን ሆነው በማናቀው ቋንቋ አላህን ሲለምኑ እያለቀሱ አልገጠማቸውም። ሐጅ የሄድን ሰዎች በቻይንኛ እያለቀሱ ወላሂ ልዩ ስሜት ይሰማል። በዚህ ልንኮራ ልንደሰት ይገባል። ይህ ዲነል ኢስላም ዓለም አቀፍ ዲን ነው። ሁሉም ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ሁሉም ቋንቋ ቻይና፣ ላቲንኛ፣ እንግሊዘኛ፣ አረብኛ፣ አማርኛ፣ ስዋሂሊ ሁሉም ቋንቋ ተናጋሪ የሆኑ በላኢላሃ ኢላላህ ሙሐመድን ረሱሉላህ ከዓለም ጥግ እስከ ጥግ አስተሳስሮ የያዘ የሆነ ዲን ነውና ሁላችንም ልንኮራ ይገባል። ذلك ومن يعظم شعائر الله فإنها من تقوى القلوب። السلام عليكم ورحمة الله وبركاته.